የባህር በር ለኢትዮጵያ ያስፈልጋል አጀንዳችን ሊሆን ይገባል ብሎ የብልጽግና መንግስት በመቀበሉ በጣም አመሰግናለሁ። ደስ ይለኛል፣ አጨብጭብለታል። ዛሬ በሆነም ምክንያት የባህር በር ጥያቄያችን ሊሆን ይገባል አጀንዳችን ሊሆን ይገባል ብሎ ይሄ መንግስት መቀበሉን ቅንጣት ያህል አልቃወሙም አይደለም፣ ደስ ይለኛል፣ እደግፋለሁ። እዚህ ላይ ችግር የለብንም። እንደውም እኔ የማምነው የውጭ ጉዳይ ፖሊሲያችን አካል መሆን አለበት። የውጭ ጉዳይ ፖሊሲያችን አካል ሆኖ ታክቲክ ስትራቴጂ እየወጣለት ከትውልድ ትውልድ እየተቀባበልን የምንሄድ አጀንዳ መሆን አለበት። በዛ ደረጃ መሰራት አለበት ብዬ ነው የማምነው። ስለዚህ አጀንዳውን መያዙን እደግፋለሁ እንጂ አልቃወምም። መንግስትንም ማመስገን ካለብኝ በዚህ ረገድ አመሰግናለሁ። ታንኪው መንግስት ይሄን በመቀበል 27 ዓመት ሙሉ አንቀበልም ብለው ብዙ ፍዳ አይተናል።